የውሸት ፈገግታ ሰውን ላታለለው ለሆነው ከርታታ ጥርስን እያሳዩ የውሸት ፈገግታ። እውነት ከውሸቱ ታዲያ እንዴት አይምታታ? ወይ አይፈልግ ነገር ማስመሰል ብቻ። እኔ የምፈራው እንዳይሞላ የውሸት ጋብቻ። እሱስ መች ቀረ ካመኑት ጥርሱን ሁሉ ላሳየው፣ የላዩን እንጂ የልቡን ማናየው። የውሸት ፈገግታ ከሚሆን ልቡን በመስጠቱ ቢመሰገን እንጂ አይገሉት ሲወጣ እውነቱ። ከጥርሱ ጀርባ ላለው ግን ምን ይሆን ምክንያቱ? እረ እንዴትስ አስቻለው? ልቡስ እንዴት ታዘዘለት? ሲጫወቱ መኖር በሰው ልጅ ሕይወት፣ ሲኖር ከርሞ አስቆጥሮ ወራትና ቀናት። ሌላው ይቅር ነግበኔ ማለቱ እረ እንዴት ተረሳለት? የሚኖር መስሎት ሰውን እያምታታ እድሜውን ጨረሰው በውሸት ፈገግታ። ግን የገባው ዕለት እንደማያዋጣ መኖሩ በውሸት፣ ከውሸት የእውነት ፈገግታን ይመርጥ ይሆን በእውነት? ከመኖር ሰውን እየደለሉ እያሳዩ የውሸት ፈገግታ፣ ምን አለ ቢያዩት ከእውነት መንደር የሚገኘውን ደስታ።